አረ ምን ሰላም ነው አንተ ልጅቷ እንደ ሴጣን በሌሊት ትደውላለች እኔ እንቅልፌ በዘጠኝ ሰዓት እና እየደወልሽ ነው ይኸውልህ አንተ እንደማታነሳልኝና እንደማታናገረኝ ስላወኩ ነው በሱ በኩል ያመጣው እንጂ አልደወልኩልህም በዚህ ልክ እንኳን አልወሻሽ ምን ፈለግሽ እግዚአብሔርን ፍራ እኮ ምን ፈለግሽ አልወሻሽ እንዴ በሌሊት አልደወልሽም እግዚአብሔርን ፍራ እሺ አላሳይክ በኢየሱስ ያሟል እንዴ አሁን እኔ ምን ላሳይ አይደለም አልደወልኩም ያለች እኮ ለምንድን ነው ጥርጣሬ ውስጥ የምንገባው ለምን ተነጋግራችሁ መተማመናችሁ እንዴ አይደብርህም እንዴ ኦኬ ነው ዛሬ ለምን ነው ተፈልጉት በሽንፈቴ ላይ መረማመድ ነው አሁን እሺ እኔ ወንድም ይሰማኛል እኔ እናንተን ለማጣላት ነው እያልኩ ነው ምንም ለኔ እናንተ ለምን ደም እንጣላ እሺ እኮ አሁን ለምን ደም እንጣላ እኔ ካንተ ጋር እንድጨቃጨቅ አንተ ግዴታ ግባ የሆነ ነገር እንድትለኝ ምናምን ነው ፍላጎቷ ይሄን ደግሞ እኔ ሊሆን አይችልም እንደዛ አይደለም አሁን እኮ ሐሳቤን አላስጨረስከኝም በመጀመሪያ አሁን ነገር ነው ያድርገን ምን ፈልገው ነገር ምን ታውቃለህ አሁን ያለችኝ እሷ ቀጥታ ጠዋት ደውላ እኔ አብርሽ እንግዲህ ይቅርታ እያልኩት ነው ይቅርታዬን በፍጹም ሊቀበል አልቻለም በቃ እሱ ያው ብዙ ነገር ጥፋት ስለተደረገ ነው ብዙ ነገር ስለሆነ ነው ትንሽ ታገሽው አልኳት ገብቷል አይደል ትንሽ ታገሽው የመሸነፍ ባህሪ ሊያመጣ ይችላል አሁን ደግሞ ጭራሽ ብሎ ልጄንም አላይም እኔ አይመለከተኝም አይነት ነገር አለ ለምንድን ነው እንደዚህ ከዛ ባለፈ ደግሞ ፊት ነስቶኝ ጭራሽ በስነ ስርዓት እንኳን ሰላም የልጁ እናት እንኳን አልመስለውም ሰላም እንኳን በስነ ስርዓት አይደለም ለምንድን ነው እንደዚህ የምትሆነው በዚህ ዘመናችን እንግዲህ የሰለጠነ ዘመን ነው አይደል ያለው ሁለታችሁ አብራችሁ አትኑሩ እንዴ በቃ አትኑሩ ፈጣሪ ባለ ሰዓት ትኑር አለ ግን በስምምነት ለምን ልጅህን አታሳድግም ነው እሷ እሺ አይደለም እሺ ማለት እኮ ተስማምቼላታለሁ እኮ አሁን ማሳቧን እናንተም ካልቀያየረች እኔ ችግር የለብኝም ይሄው ፊት ለፊት እኮ ነው አልተስማማህም የምታሳየኝ ነገር መልካም አይደለም ያለችው የመሰለከለው ቶ ኢትስ ኦኬ ልጅንም እኔ አሁን ከኔ የምትፈልገው ምንድን ነው ወንድሜ ልጅህን የምትፈልገው ይሄ ነው አይደል ለማየት ነው አይደል ልጅህ ነኝ በስነ ስርዓት ደግሞ ፊት አትንሳት አልነሳትም እሷም ስሜቷ እንደ 10 እንደ የሆነ ምን እንደሚባለው እንስሳ እንደዚህ የተቀያየረች 10 ስሜቷን እንትናት በልብኝ ገባ እኔ ራሴን ህይወት ጀምሬያለሁ በቃ ልጅ ብለህ ልጅህን ልታይ እስከመጣ ድረስ እኔን ፊት ነስታ ልጅህን ልታይ አትችልም መች ፊት ነሳውሽ መች ነገርኩ መች ሩታ ቆይ መች ፊት ነሳውሽ አንቺን እንዴ ምን ሆናለች እቺ ጭራሽ የማይሆን ፈታወራን ነገር እንትን ያልሽው መስመር እየደቀ እንደም ትይዩ በስነ ስርዓት አናግረኝ እኮ በቃ እኔ በስነ ስርዓት ማለት ካናገርኩክ ድረስ ስነ ስርዓት ግን ያልሰው ሲያከብር ነው እኔ አሁን ጭራሽ እንደዚህ አይነቱ የት ነው የምትሄደው እኔ ክርክር ስለምትገባ እኔ አትጨነቅ ልጅ ጎዳና ያድጋል አይደለ ችግር የለም እኔ አሁን የበለጠ አሁን እሷንም ቴንሽን እያረካት ነው በመጀመሪያ ደረጃ ተረዳኸኝ አይደለም ሴት ልጅ ናት የልጅ እናት ናት በቃ አንተ ደግሞ እንደ ልጅ አይደለም ተረዳት እያልኩህ እኮ አንተ እንግዲህ ያው በቃ እሷ መጀመሪያ ብዙ ነገር አጠፋች ብዙ ነገር ሆነ ያም ሆነ ይሄ ሆነ ገብቷል አይደለም አሁን ላይ ግን ቢያንስ እንኳን በቃ ፍቅሯን ከፈለካ ትቀበል ፈጣሪ ባለ ሰዓት ልብን ያስገደደ ያኔ ትቀበላለህ ገብቷል አሁን ግን አንተ እንደዚህ ጭራሽ የሆነ ምን ልበል እንደ ባዳ ወይ ደግሞ እንደማታቃት አይነት ሰው አብራት እንዳንኖር ካይነት ሰው በፍጹም አክት እንዳታረግ ነው ማለት ይሄ የኔ ወንድም ምክር ነው ምክንያቱም እኔም ብሆን ይደብረኛል ተረዳኝ አይደለም የልጅ እንዴ ይሄ ልጅ እኔ እኮ አሁን እሷ አንተን ብዬ አይደለም በቃ እሷ አንተ እንኳን ሌላ ቦታ ብትሄድ ልዑልን ፍለጋ ሩታ ጋር መምጣት ይቀር እና እኔ በቃ በግራይ ነው ያያዩት ወይ በግራይ ነው ያያየችኝ ነው ከልዑል ጋር እንትን ምን ነው ይሄ አይሆንም እኔ አሁን ዋናው ነገር የምፈልገው ነገር ሩታ በቃ አጥፍተሻል እሱ ታየው በቃ ገብቶሻል አይደለም አንቺ አጥፍተሻል ስለዚህ አሁን ይቅርታ ጠይቂው ነው ይቅርታ እንድትዩ እንፈልጋለሁ በቃ ታየው አሁን ሁሉም ነገር እሱ ያጠፋው ምን ያለው ምናምን ነገር እንተወው እኮ በቃ ገብቶሻል አይደለም አንዳንዴ ለልጅ ሲባል መሸነፍ የሚባል ነገር አለ ስለዚህ አሁን አንቺ ይቅርታ እንድትዩ እንፈልጋለሁ በቃ በፊት ችግር የለም እኔ ከዚህ በፊትም ከልቤ ነው ይቅርታ እየጠየቁት የነበረው አሁንም ደግሜ ከልቤ ይቅርታ ጠይቃለሁ በቃ ልጃችንን በሰላም እናሳድግ ሌላው ነገር ይቅርና ልጃችንን በሰላም እናሳድግ ከልቤ ነው ይቅርታ ሻቴን አይደለም ተንኮል አስቤ አይደለም ከልቤ ነው በቃ እንደዚህ ስትሆኑ ነው የሚያምረው ገብቷችኋል አይደለም እንደዚህ ይሁን አብራችሁ ስትኖሩ ነው እኔ ማየት የምፈልገው ገብቷችኋል አይደለም ሰይጣንን ማቃጠል ነው እንጂ ያለባችሁ ሁለታችሁ ውድ ያንዲ መከራከር አያስፈልጋችሁም እሺ ወንድሜ ወጣይ በቃ እኔ ከዚህ በኋላ ግን ምንድነው የምፈልገው ወንድሜ እመጣለሁኝ ልጄን በሰላም በአግባቡ ሄጄ ያለው ከዛ ውጪ በሌላ ስሜት እኔን መረበሽ ወይንም ማይሆን ፊት እንድታሳየኝም አልፈልግም
በቃ እኔ ራሴን ህይወት ነው መኖር የምፈልገው። እኔና የሷ ነገር አብቅተዋል። በድጋሚ በእንደዚህ አይነት ጉዳይ እንድንገናኝም ወደፊትም አንገናኝም። ይሄ እርግጠኛ ነኝ። በቃ እኔ ለራሴ እንትን የምለው ማለት ነው። ስለዚህ እኔ ወጥቶልኛል፣ በቅቶኛል ሁሉ ነገር። ስለዚህ ይሄንን ነው ልል የምችለው። መልካም ጊዜ ይሁንላችሁ። ወንድሜ አንተንም ማስደበር ስለማልፈልግ ነው አሁን እሷ ባለች በቆም እያወራ ያለው። ስለዚህ ከዚህ በኋላ ማትደርስብኝ በነገሮች እንትን ማትለኝ ከሆነ ችግር የለውም፣ እየሄድኩ ልጄ ነው ያሉኝ። ከዛ ውጪ ግን በሰላማዊ መንገድ እንደዚህ እንቀጥላለን ማለት ነው። አመሰግናለሁ። ከዲያው በቃ አንቺ በቻልሽ መጠን ያው ፍቅር ማሳየት ያለብሽን ነገር አድርጊ። ፈጣሪ በራሱ ሰዓት ያስተካክለዋል። ገብቶሻል አይደለ? እኛ ፈልገነው ሳይሆን ራሱ ይስተካከላል። ያው አንዳንዴ ይሄ በቃ እስኪለቅ ድረስ ነው። እሺ በፍጹም አንቺም ቴንሽን እንዳትሆኚ። ያው በባዶ እንግዲህ አሁን ሻይ ቡና ብለን ትሄጃለሽ።